እሺ ማርኬቱ ላይ ካላችሁ በጣም ብዙ ሰው ሶሻል ሚዲያ ላይ ባክ ቴስቲንግ ሲል ትሰማላችሁ። ነገር ግን ባክ ቴስቲንግ አይሰራም። አትሊስት እንደምታስቡት የሆነ ተአምር የሚፈጥር ነገር አይደለም። ጥቅም የለውም ስል ሙሉ ለሙሉ ዩዝለስ ነው ጣሉት እያልኩ ሳይሆን ምንም አይነት ስትራቴጂ ቫሊዴት ሊያደርግ አይችልም። አክቹዋሊ ኤኒ ስትራቴጂ ቫሊዴት ልታደርጉበት አትችሉም። ይሄንን ስል ግን በቂ ምክንያት አለኝ። አዳምጡኝ ላስረዳችሁ። ባክቴስቲንግ ለስትራቴጂያችሁ ወይ በጣም ሀይ የሆነ ሰክሰስ ሬት ይሰጠዋል ወይ ደግሞ ኤክስትሪምሊ ሎ የሆነ ይሰጠዋል። ከዛ መሬት ላይ ያወርዳችሁ ከሪል ታይም ዳታ ጋር ቴስት ስታደርጉ ሪዛልቱ የማይገናኝ ነው የሚሆነው። ምክንያቱም ባክቴስት በምታደርጉበት ሰዓት የምትጠቀሙ ዳታ በጣም ብዙ ቫሪያብሎች አሉ። ይሄ ደግሞ እንደ ሰውኛ ከግምት ውስጥ ማስገባት ኦልሞስት ኢምፖስብል ነው፣ የማይቻል ነገር ነው። ለምሳሌ እናንተ ቴስት እያደረጋችሁ ያሉ የዛሬ 6 ወር የነበረ ቀን ላይ በዛ ቀን የተፈጠሩ በጣም ብዙ ነገሮች አሉ። ለምሳሌ ዜናዎች አሉ፣ ትዊቶች አሉ፣ ያልተጠበቁ በጣም ብዙ ኢቨንቶች አሉ። በጣም ብዙ ናቸው ቫሪያብሎቹ ማለት ነው። ሌላው ይቅርና ዜናዎች ላይ የሚደረገው ሪያክሽን ራሱ ሴንቲመንት ላይ ነው ቤዝድ የሚደረገው። ለምሳሌ አምና ኢንትረስት ሬት ሲጨምር ማርኬቱ ክራሽ የሚያደርግ ከሆነ ዘንድሮ ደግሞ ድጋሚ ተመሳሳይ ዜና ኢንትረስት ሬት ድጋሚ ጨምሮ ማርኬቱ ደግሞ ስፓይክ ሊያደርግ ይችላል። በዚህ ሳይኮሎጂያችሁን ከምታበላችሁ ወይ ኦቨር ኮንፊደንት ሆናችሁ ወይም ደግሞ ኮንፊደንሳችሁን በጣም ከሚገልባችሁ ፎርዋርድ ቴስት እያደረጋችሁ ጆርናል እያደረጋችሁ ወደፊት መሄድ ማለት ነው። ፎርዋርድ ቴስት አንድ አቮይድ ማድረግ የማትችሉት ዋጋ ያስከፍላል። አመታትን ወራትን ያስከፍላል። ይሄው ነው በቃ። ከጠቀማችሁ ሴቭ አድርጉት፣ ላይክ አድርጉ፣ ኮፒ ሊንክ ምናምን አድርጉ፣ ፎሎም አድርጉ።